በማህበረሰባችን ውስጥ አብዛኛው ሰው ስኬታማ ወንዶች ማራኪ የሚሆኑበት ገንዘብ ስላላቸው ብቻ ነው ብሎ ያስባል። ነገር ግን በስነ ልቦና ጥናትና በባህሪ ጥናቶች እውነታው ከዛ እጅግ የጠለቀ ነው። ሰዎች ወደ ስኬታማ ወንድ የሚሳቡት ከገንዘብ ይልቅ ያንን ስኬት ለማምጣት የተጠቀሙበት ስብዕና፣ ባህሪያቸውንና የሚያንጸባርቁት የውስጥ ጥንካሬ ምክንያት ነው። ዛሬ በዚህ ቪዲዮ ስኬታማ ወንዶች ይበልጥ ማራኪ የሚያደርጋቸውን 10 ጥልቅ የስነ ልቦና ምክንያቶች በሰፊው እንመለከታለን። በተለይ ቁጥር 3 እና ቁጥር 8 ላይ ያሉን የምናያቸው የስነ ልቦና ባህሪያት በአንተ ህይወት ውስጥ ትልቅ ተጽዕኖ የመፍጠር አቅም አላቸው። አሁኑ ቪዲዮን ላይክ በማድረግ ጀምሩ። ወደ ዋናው ይዘቶች እንለፍ። ከፍተኛ በራስ መተማመን። ስኬት በምድር ላይ ከሚታዩ ነገሮች ሁሉ በላይ ከፍተኛ በራስ መተማመንን ይፈጥራል። ስኬታማ ሰው የራሱ ችሎታ፣ አቅምና እሴት በጥልቅ ያውቃል። ይህ ደግሞ በንግግር፣ በአካሄድና በውሳኔ ሰጭነት ላይ ይንጸባረቃል። በስነ ልቦና እይታ በራስ መተማመን ስሜት ተላላፊና ሰዎችን በከፍተኛ ሁኔታ የሚስብ ባህሪ ነው። ቁጥር 2 ግልጽ የህይወት ዓላማና ራዕይ። ዓላማ የሌለውና የት እንደሚሄድ የማያውቅ ሰው ማራኪነቱ አነስተኛ ነው። ስኬታማ ወንዶች ግን ህይወታቸውን የሚመሩበት ግልጽ ራዕይና ዓላማ አላቸው። በየቀኑ የሚነሱበትና የሚለፉበት ምክንያት እንዳላቸው ሲታይ ያ ታላቅ ምኞትና ዓላማ ተከታይነትና አድናቆትን ይፈጥራል። ቁጥር 3 ስሜታዊ መረጋጋትና ጽናት። ስኬት በነፃ የሚገኝ ነገር አይደለም። በርካታ ውድቀቶች፣ ፈተናዎች፣ መሰናክሎች ማለፍ ይጠበቅብሃል። እነዚህ ፈተናዎች አልፎ ስኬት ላይ የደረሰ ወንድ ስሜቱን የመቆጣጠር፣ በችግር ጊዜ የመረጋጋትና ውሳኔ የመስጠት ከፍተኛ አቅም ይኖራል። ይህ ስሜታዊ መረጋጋት በሰዎች ዘንድ የደህንነትና የጥንካሬ ስሜትን ይፈጥራል። ቁጥር 4 የጊዜና የህይወት አዛዥነት። ስኬታማ ወንዶች ራሳቸውን የመግዛት እና ህይወታቸውን የመቆጣጠር ችሎታ አላቸው። ጊዜያቸውን፣ ጉልበታቸውንና አእምሮአቸውን ለጠቃሚ ነገር የማዋል እንደሚችሉ ያሳያል። የራሱን ህይወትና ባህሪ በአግባቡ መምራት የሚችል ሰው በሰዎች ዘንድ ትልቅ ክብርና ማራኪነትን ያገኛል። ቁጥር 5 የማህበራዊ ተጽዕኖና የደህንነት ስሜት። ከጥንታዊ የሰው ልጅ ስነ ልቦና ጀምሮ ስኬትና ከፍተኛ ማህበራዊ ቦታዎች ለቤተሰብ እና ለወዳጅ ዘመድ ደህንነት የማስገኘት ምልክት ተደርጎ ይወሰዳል። ስኬታማ መሆን የሀብት ጥንካሬ ብቻ ሳይሆን ችግሮችን የመፍታትና የመጠበቅ አቅም እንዳለው ስለሚያሳይ በሰዎች ልጅ ላይ ተፈጥሮ ወይም የመሳብ ስሜትን ይፈጥራል። ቁጥር 6 ራሳቸውንና አካባቢያቸውን የመንከባከብ አቅም። ስኬት ለአንድ ሰው ራሱን የመንከባከብ ጥሩ አኗኗር ዘይቤ የመከተልና ጤናውን የመጠበቅ በጥሩ ሁኔታ የመጠበቅና እድል ይሰጣል። ራሱን የሚያከብርና የሚንከባከብ ሰው ደግሞ በሌሎች ሰዎች ዘንድ በስነ ልቦና ሁኔታ በከፍተኛ ሁኔታነት ማራኪነትን ይጨምራል። ቁጥር 7 ችግሮችን በበሰለ መንገድ የመፍታት ችሎታ። ስኬታማ ሰዎች በህይወታቸውና በስራቸው በርካታ ውስብስብ ችግሮችን ስላለፉ በአስቸጋሪ ሁኔታዎች ውስጥ ከመደንገጥ ይልቅ መፍትሄ ላይ ያተኩራሉ። ይህም ችግሮችን በሰከነ መንገድ የማስወገድ ችሎታን በዙሪያ ባሉ ሰዎች ላይ ትልቅ በራስ መተማመንን ይፈጥራል። ቁጥር 8 የሌሎችን እድገት የመደገፍና የመሳብ አቅም። በራሱ ህይወት ሙሉና ስኬታማ የሆነ ወንድ ከሌሎች ሰዎች ጋር በምቀኝነት ወይም በቅናት አይወዳደርም። ይልቁንም በዙሪያ ያሉ ሰዎች የማበረታታት፣ የማሳደግና የመደገፍ አቅም ይኖራል። ይህም በራስ መተማመን የሚፈጥረው ደግነትን ሰዎችን በከፍተኛ ሁኔታ ወደ ራሳቸው ለመሳብ የሚያደርጉት ትልቅ አስተዋጽኦ ይፈጥራል። ቁጥር 9 የመግባባትና የጥሩ አድማጭነት ክህሎት። ስኬታማ ለመሆን ከሰዎች ጋር በብቃት መግባባት ወሳኝ ነው። በመሆኑ ስኬታማ ወንዶች ሐሳባቸውን በግልጽ የመግለጽ፣ ሰዎችን የማዳመጥና የሰዎችን ስሜት የመረዳት ክህሎት ያዳበሩ ናቸው። ይህም ማህበራዊ ማራኪነትን በከፍተኛ ሁኔታ ይጨምራል። ቁጥር 10 ነፃነትና ጥገኛ ለመሆን። ደስታውን፣ የገንዘብ ምንጩንና ህሊናውን፣ ሰላሙን በሌላ ሰው ላይ ጥገኛ የሚያደርግ ሰው ማራኪነቱ ይቀንሳል። ስኬታማ ወንዶች በራሳቸው መቆም የሚችሉ፣ የራሳቸው ውሳኔ የሚወስኑና ነፃ በመሆናቸው በስነ ልቦና እይታ እጅግ ማራኪና የተከበሩ ናቸው። በአጠቃላይ ስኬታማ ወንዶች ማራኪ የሚያደርጋቸው የባንክ አካውንታቸው ብቻ ሳይሆን ያንን ስኬት ለመገንባት ያዳበሩት ጠንካራ ስብዕና፣ ራዕይ፣ በራስ መተማመን ነው። አንተም በራስህ ህይወት ላይ ትኩረት በማድረግ እነዚህን ባህሪያቶች ማዳበር ትችላለህ።